ወልድ አስታረቀ። አስታራቂ መታረቂያ ታራቂ ነው ራሱ። ይሄንን ያዘው ወደ አስታራቂ ማለት መስዋዕት። ለምሳሌ የብሉይ ኪዳን መታረቂያችን መስዋዕቱ። አስታራቂ ስንለው መስዋዕት ሆነልን ዋናው ሐሳብ። መታረቂያ ስንለው ደግሞ በእግዚአብሔር ፊት የታየልን በእግዚአብሔር ፊት የቀረበልን ሰው ነው። አሁን ለምሳሌ አንድ ሐሳብ አለ። ለምሳሌ በሰው ላይ ዘላለማዊ ሞት ተፈርዷል አልተፈረደም? ተፈርዷል። ዘላለማዊ ምህረት ያስፈልገዋል አያስፈልገውም? ዘላለማዊ ፍርድ የፈረደ እግዚአብሔር ነው። ዘላለማዊ ምህረት ማድረግ የሚችለውስ ማለት ነው እግዚአብሔር። ምህረት የሚደረግለት ሰው በቃ ሶስት ነገር አለ ማለት ነው። ስለዚህ እናያዛቸው እንደዚህ በበላ ቀን ትሞታለህ የተባለ ማለት ነው። ካሳ ማቅረብ ያለበት ማለት ነው ሰው። ስለዚህ ሰው ደግሞ ካሳ ማቅረብ ይችላል አይችልም? ካልቻለ፣ ስለዚህ ሰው ካልቻለ ካሳው መቅረብ ያለበት በማን ወገን? በሰው ወገን። በሰው ግን